ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? ዛሬ ይዤላችሁ የመጣሁት በጣም በሚገርም ሁኔታ ለእናንተ የሚጠቅም ለፈተናም ለሲኦሲም ብዙ ነገር የሚጠቅማችሁ ነው ዛሬ ያመጣሁላችሁ። ቦርድ ላይ ሁሌም እያየን ፓወር ሴክሽንን አይተናል። እንዴት ትሬስ እንደምናደርግ ከፓወር ሴክሽን ወደ ሰከንደሪ ከዚህ በፊት በሰሯቸው ቪዲዮዎች አይታችኋል። ዛሬ ግን ማሳያችሁ ፓወር ሴክሽንን እና ሌሎች ኮምፖነንቶችን በዲያግራም ቦርድ ላይ እንዴት እንደሚቀመጡ እንዴትስ ማንበብ እንደምችል ሲቃጠሉስ ምን ምልክት ይሰጣሉ የሚለውን እናያለን። ዛሬ ይኸው ፓወር ሳፕላይ ሶኬት መሰኪያው ጋር እንጀምራለን። ሁለቱም ላይ በፍላት ቴሌቪዥን እና በቦርጫም ቴሌቪዥን ሶኬት ሶርስ አለ። ከዛን ይሄን መስመሩ የምናየው ፓወር ሴክሽን የምንለው ፓርት አለ። ከፓወር ሴክሽን ተከትለን በሁለቱንም ቦርድ እንዴት ቮልቴጅ ወደ ሰከንዳሪ ትራንስፈር ያደርጋል የሚለውን ከማየታችን በፊት ኮምፖነንቶችን እናያለን። እነዚህም ፓወር ሴክሽን እንዴት ትራንስፈር ወደ ሰከንዳሪ ያልፋል የሚለውን በሌላ ቪዲዮ ሰርች ያላችኋለሁ። እሺ ፊውዝ አለች እዚህ ጋር እንደምታዩት ፊውዟ ሶኬት ፊውዝ ነው የሚቀበለን። ከፊውዝ በኋላ ላይን ፊልተሮች አሉ። ከላይን ፊልተሮች ዳዮዶቹ አሉ፣ ብሪጅ ሬክቲፋየር፣ ከዛን ትልቁ ካፓሲተር እያለን ከዛ ስዊቺንግ አይሲ ያለ ከስዊቺንግ አይሲ ወደ ቾፐር ትራንስፎርመር ወደ ሰከንዳሪ ያልፋል ቮልቴጅ ላይክ ዚስ። እነዚህ እቃዎች እንዴት ነው ቦርድ ላይ ኮምፖነንቶቹ የምናነባው? እንዴት ነው የምንለካው? እንዴት ዲያግራም፣ ሬዚስተር፣ ካፓሲተር፣ ዚነር፣ ዳዮድ፣ ሴራሚክ ካፓሲተር የሚለው ኮምፖነንቶች በዲያግራም በቲዮሪ ሲቃጠሉስ እንዴት ነው ነቅለን የምንቀይራቸው? ፖላሪቲ ያላቸው ፖላሪቲ የሌላቸው መለየት አለብን። ኔጌቲቭ ኦር ፖዚቲቭ ያለው አለ። ኖርማሊ እንደፈለግን አገላብጠን ከነቀልናቸው በኋላ ምንተካቸዋሉ። ዝም ብለን ያለምንም ፖላሪቲ ወስደን ማስቀመጥ ምንችላቸው እቃዎች አሉ። ዊዛውት ፖላሪቲ ደግሞ ማስቀመጥ ማንችላቸው እቃዎች አሉ፣ እንደ ዳዮድ፣ ካፓሲተር፣ ትራንዚስተር። እሺ እነዚህ እንግዲህ የድሮ ቦርዶች ላይ ሁሉንም ኮምፖነንት ዝርዝር በዲያግራምና በስማቸው ስራቸውንና ፋንክሽናቸውን እያየን እንሄዳለን። እነዚህ ጠቅላላ ኮምፖነንቶችን ሳናቅ ወደ ጥገና መግባት የለብንም። ኮምፖነንቶች እያንዳንዳቸው ስም አላቸው። ስንለካቸው ሲቃጠሉ ምን ያሳያል የሚለውን በዝርዝር እናያለን ማለት ነው። ተከታተሉ። ዲያግራሙን እየጻፍ እናያለን። እሺ በመጀመሪያ ደረጃ እንቀጥላለን። መጀመሪያ ደረጃ ጄኔራል ኤሌክትሮኒክስ ኮምፖነንት ብለን እንይዝና ሁሉንም ጄኔራል ኤሌክትሮኒክስ ኮምፖነንት ብለን ፊውዝ፣ ሬዚስተር፣ ዳዮድ፣ ካፓሲተር፣ ዚነር ዳዮድ፣ ሴራሚክ ካፓሲተር፣ ትራንስፎርመር እነዚህ ጄኔራል ኤሌክትሮኒክስ ኮምፖነንት ላይ የሚገኙ ሲሆኑ በመጀመሪያ ደረጃ አንድ ብለን እያንዳንዳቸውን ሲቃጠሉ የሚያሳዩትን እናያለን። አንደኛ ፊውዝ። ፊውዝ ቦርድ ላይ ስናየው ዲያግራሙ ይህን ይመስላል። ኤፍ ብሎ ቁጭ ያደርግልናል ማለት ነው። ፊውዝ ሲቃጠል ኦፕን ነው የሚያሳየው፣ ምንም ቁጥር አይሰጠንም ማለት ነው። ሁለተኛ ሬዚስተር ሎድ ሬዚስተር አለ፣ ከለር ኮድድ ሬዚስተሮች አሉ። ዲያግራም ላይ እንደዚህ እናገኘዋለን። ሬዚስተርን በዚህ አይነት መልክም እናገኘዋለን። አር1 አር2 ሬዚስተር ያሳየናል። መለኪያው ኦም ነው። መለኪያው የሬዚስታንስ ኦም የምንለካው በኦም ነው። ኦም መለኪያችን ይሆናል ማለት ነው። ሬዚስተር ምልክቷ ላይ ኦም ምልክቷ ላይ አድርገን እንለካለን ማለት ነው። ቀጣይ ካፓሲተር ሲምቦሉ ቦርድ ላይ ይህንን አይነት መልክ ያስቀምጥልናል። አሊያም ደግሞ በዚህ በክብ አድርጎ ሼድ ያደርግልናል። ኔጌቲቭን ፓርት ኔጌቲቭ ፓርት ነው። ኔጌቲቭ ኦር ፖዚቲቭ የሚለውን ካፓሲተር ላይ አለ። ፖላሪቲ ነን ፖላር ነው። ሬዚስተር ያየ ነው። ፊውዝ ነን ፖላር ናቸው፣ ፖላሪቲ የላቸው። ካፓሲተር ቀጣይ ሴራሚክ ካፓሲተርን ስናይ ነን ፖላር ነው፣ ፖላሪቲ የለውም። ሲቃጠል ይፈነዳል፣ ሾርት ያደርጋል። ሾርት መሆን የለበትም። በመልቲሜትር ስንለካው ዳዮድ ላይ አድርገን ሾርት መሆን የለበትም። በአምስተኛ ደረጃ የምናየው ዳዮድ ነው። ዳዮድ ፖላሪቲ ያለው ኔጌቲቭ ኦር ፖዚቲቭ አለው። በእንደዚህ አይነት መልኩ እናያለን። ስድስተኛ ትራንዚስተር እናያለን። ትራንዚስተር በሶስት እግር ነው። እስካሁን ያየነው ባለ ሁለት እግር ነው። ሶስት እግር ትራንዚስተር አለ። ሲምቦሉም ይሄን ይመስላል። ኮሌክተር፣ ቤዝ፣ ኢሚተር ብለን እንይዛቸዋለን እነዚህ ሶስት እግሮችን። እንዲሁም ፒኤንፒ፣ ኤንፒኤን አላቸው። ትራንዚስተሮች አምፕሊፋይ በማድረግ ስዊች በማድረግ ኤንድ
ኦን ኦፍ በማድረግ በብዙ አይነት መልኩ እናያለን። ሞስፌት ትራንዚስተሮች አለ፣ ፌት፣ እነዚህ ብዙ ታይፕስ ኦፍ ትራንዚስተሮች ናቸው። እነሱን በደንብ እናያለን በሌላ ጊዜ በሌላ ዩኒት። ኦኬ ቀጣይ ሰባተኛ ዚነር ዳዮድ። ዚነር ዳዮድን ስናይ ሲምቦሉ የዳዮድ አይነት ሆኖ ዜድ አይነት ምልክት አለችባት። ሲምቦሉን ቦርድ ላይ ስናየው ይሄ ዚነር ዳዮድ ነው። ኔጌቲቭ ኤንድ ፖዚቲቭ አለው። በኋላ ሁለት እግር ነው። ዚነር ዳዮድ ሬጉሌሽን ሲስተም ላይ ብዙን ጊዜ እናገኘዋለን። ሬጉሌተር። ስምንተኛ ኢንዳክተር። ኢንዳክተር የምንለው እናያለን። ኢንዳክተር ማለት ጠቅለል ሽቦ ነው። ላይን ብሎ ብዙውን ጊዜ በኤል ይሰይመዋል። ቦርድ ላይ ስላይ ኤልዋን እንለዋለን ኢንዳክተር። በዘጠነኛ ደረጃ የምናየው ትራንስፎርመር ነው። ትራንስፎርመር ስቴፕ ዳውን ትራንስፎርመር ነው። አብዛኛውን ኤሌክትሮኒክስ ጋር የምንጠቀመው ቱ ታይፕስ ኦፍ ትራንስፎርመር ስቴፕ ዳውን ኤንድ ስቴፕ አፕ ነው። ስቴፕ አፕ የምንጠቀመው ብዙን ጊዜ ኤልፓ መብራት ኃይል የሚጠቀመውን ምሳሌ ማድረግ እንችላለን። ትራንስፎርመሩ ስቴፕ አፕ ሲሆን እኛ የሚያስፈልገን ግን ስቴፕ ዳውን ነው። ብዙን ጊዜ ጂፓስ ላይ ኦር ቴፕ ላይ እናገኘዋለን። ኢንፑት አለው። ኤሲ 230 በገባለት ወደ ስቴፕ ዳውን አድርጎ ቀንሶ ቮልቴጅ 12 ቮልት 15 ቮልት ያወጣልናል ማለት ነው። ስቴፕ ዳውን ትራንስፎርመር የሚያወጣልንም ኤሲ ነው። ትራንስፎርመር ዲያግራሙ እንደዚህ እናገኘዋለን ቦርድ ላይ በሁለት ባር አውትፑት ያለው ትራንስፎርመር ስቴፕ ዳውን ትራንስፎርመር በዘጠነኛ ደረጃ እያየን ነው። ጃሚጃን ኤሌክትሮኒክስ ጥገና ማዕከል ሼር ኮፒ ሊንክ አድርጉት፣ ሰብስክራይብ አድርጉ፣ የደወሉ ምልክት ተጫኑ፣ ይደርሳችኋል። አስረኛ ምናየው አይሲ ነው። አይሲ ኢንተግሬት ሰርኪዩት ነው። ማች ኤንድ ሞር አይሲዎች አሉ። በብዙ አይነት መልኩ የሚቀመጡ እስከ ማይክሮ ፕሮሰሰር ብዙ እግር ያላቸው አይሲዎች አሉ። ከትራንዚስተር አንስቶ ብዙ እግር ያላቸው አይሲዎች፣ ቺፕስ አይሲዎች አሉ፣ ፕሮግራመር አይሲዎች አሉ፣ ሲፒዩ። እነዚህ ትልልቅ አይሲዎችን ኢንዲኬት የሚያደርጉ ወይም ዶፒንግ ሲስተም ጀርሚኒየም እና ሲሊከን ማቴሪያል መጠቀም። አሁን ብዙዎቹ ኮምፖነንቶች በእንደዚህ አይነት መልኩ ነው።